ሰላም እንደምን አላችሁ ውድ የወርን ኮንቨርሴሽን ተከታዮች። ዛሬ አንድ ርዕስ አዲስ አበባን በተመለከተ ይዤላችሁ ቀርቤያለሁ። እሱ ምንድነው? አዲስ አበባን የማፍረስና የማፈናቀል ሂደት ግቦቹና ያስከተለው አደጋዎች በሚል ነው። በሰፊው የምንወያየው በተለይ አብይ አህመድ ወደ ስልጣን ከመጣ ወዲህ አዲስ አበባ አካባቢ የተካሄደው መፈናቀሎች፣ ከተማውን የማፍረስ ሂደቶች እና ለምንድን ነው ይሄንን የሚያደርገው የሚለውን አንድ በአንድ እሄድበታለሁ። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር፣ ኮሜንት፣ ላይክ ማድረግ እንዳትረሱ። ቀጥታ ወደ ያስኩት ወደ መጀመሪያ ነጥቤ ልሂድ። እሱ ምንድነው? አዲስ አበባን የማፍረስ ጉዳይ ነው። ማፍረስና ማፈናቀልም አንድ ላይ ነው የሚመጣው። ለምንድን ነው አብይ ይህንን ነገር የጀመረው? መቼ ነው የጀመረው የሚለውን አንድ በአንድ እሄድበታለሁ። በመጀመሪያ ደረጃ አብይ አዲስ አበባን ለማፍረስና ህዝብን ለማፈናቀል ሳይጀምር የራሱን ቤተመንግስት ነው ያፈረሰው። ማለት የ4 ኪሎ የነበረውን ነባር ቤተመንግስትን በማፍረስ የግሉ በማድረግ ነው መጀመሪያ የከተማውን የማፍረስ ጉዳይ የጀመረው። ከራሱ ቤት ከራሱ እንግዲህ የራሴ ቤተመንግስት ስለሚል ነው እንግዲህ አብይ የራሱን ቤተመንግስት ላይ ነው የመጀመሪያ ዙር ማፍረስ ጉዳይ ጀመረው። ለምንድን ነው መጀመሪያ ያንን ያደረገው የሚለውን ብንፈትሽ ወደ መጀመሪያ ልክ ቤተመንግስት እንደገባ ቤተመንግስቱን የማጽዳት ጉዳይ ብሎ ተያይዟል። መጀመሪያ አካባቢ ምንድነው ያሉት? ህዋቶች ምን ትተው እንደሄዱ እንኳን አናቅም። ስለዚህ እኔን የሚቀርጸኝ ነገር ሊኖር ይችላል ወይ ደግሞ የሚገሉኝ ነገር ሊኖር ይችላል። ስለዚህ እንትን ብሎ በጣም በፍራቻ የተሞላ እቅድ አወጡ። ለዛም ደግሞ ዩኤኢ ዩናይትድ አረብ ኤሚሬትስ የተሳተፉበት ፕላኒንግ ነው የተካሄደው። መጀመሪያ ግቢውን ሙሉ በሙሉ የራሴ አድርግ፣ ከዛ ያንን ካላደረግከው ሴኪዩሪቲ አይሰማም፣ የራሴ ሴኪዩሪቲ የለህም፣ ስለዚህ ግቢውን አፍርሰን እንደገና መገንባት አለብህ ብለው መከሩት። ስለዚህ መጀመሪያው ላይ የራሱን ኦፊስ የመገንባት ላይ ነው የተጠመደው። ለዛ ደግሞ ባጀቱ ከዩኤኢ ነው የተመደበው። የራሱን እንግዲህ ቤተመንግስትን ሲገነቡ ቀጥታ ገንዘቡን ከዩኤኢ፣ ሰራተኞቹም ከዩኤኢ፣ ኢንጂነሮቹም ከዩኤኢ፣ ሁሉም ነገር ከዩኤኢ ነው። አንድም ኢትዮጵያውያን የተሳተፉበት ፕሮጀክት አይደለም የአብይ ቤተመንግስት ግንባታ። እኔ እስከማውቀው ድረስ ልታረም እችላለሁ። እኔ እስከማውቀው ድረስ ሙሉ በሙሉ ቤተመንግስቱን የራሱን ኦፊስ የገነቡት የውጭ ሀገር ዲዛይነሮች ናቸው፣ ኢንጂነሮች ናቸው፣ አርኪቴክቸሮች ናቸው። የዩኤኢ ማለት ነው በቀጥታ። እንግዲህ የዩኤኢ ኢንጂነሮች እነማን ናቸው ብላችሁ ብትጠይቁ የዩኤኢ ኢንጂነሮች አብዛኞቻቸው ግብጽ ዜጎች ናቸው። እዛ ዜጋ ሊሆኑ ይችላሉ። ነገር ግን ዩኤኢ እንደ ሀገር 10 ሚሊዮን ህዝብ ነው ያላት። ከዛ ውስጥ 1 ሚሊዮን ብቻ ነው የዩኤኢ ዜጋ የሆኑት። ከዛ ውጪ 9 ሚሊዮን የውጭ ሀገር ዜጎች ናቸው። ስለዚህ የግብጽ ሰዎች ናቸው ለአብይ ቤተመንግስቱን የሰሩለት ማለትም ይቻላል ማለት ነው። ከዛ ውጪ የራሱን ኦፊስ ከሰራ በኋላ ቤተመንግስቱ ውስጥ ብዙ የታሸጉ ቢሮዎች ነበሩ፣ ብዙ ዶክመንቶችን የያዙ ቢሮዎች ነበሩ። እሱን የማጽዳት ስራ ሰራ። ብዙ ዶክመንቶችን አቃጠሉ።
እንግዲህ የሚቃጠለው ዶክመንት የሀገር ዶክመንት ነው እና እናጸዳለን እያጸዳን ነው ብለው የሀገር ዶክመንትን የሀገር ታሪክን የያዘ በጣም ብዙ ወሳኝ የሆኑ መዛግብቶችን እንዳቃጠሉና እንዳጠፉ ይታወቃል። እና ግቢውን የማጽዳት እና ከዛ በኋላ ደግሞ በታችኛው በኩል ያለውን የግብር አዳራሽ ከፈተ። ከዛ ዩኒቲ ፓርክ ብሎ ያንን ሰራ። ዩኒቲ ፓርክ የሚባለውን ሳይሰራ በፊት አብይ ስለሚፈራ ምንድነው ያደረገው? የግቢውን ጸጥታ በ6 እርከን ነው የጨመረው። 6 እርከን በኃይለ ማርያም ደሳለኝ ጊዜ፣ በመለስ ጊዜ፣ በመንግስቱ በአፄ ኃይለ ሥላሴ ጊዜ የነበረው 3 እርከን ነበር። አብይ ግን ምንድነው ያደረገው? 6 እርከን የያዘው የሴኩሪቲ መዋቅርን ሰራ። አብይ ጋር ለመድረስ 6 እንትን ሌየር ኦፍ ሴኩሪቲ ማለፍ አለበት። 6 አስቡት። እና በጣም ስለሚፈራ ነው። አሁን ግቢ ውስጥ ዩኒቲ ፓርክ ፈጠርን፣ ሰው ገብቶ ይጎበኛል ምናምን ይባላል አይደለም። እንደዛ አይደለም። አብይ ለሴኩሪቲው ለራሱ ስለሚፈራ በጣም ስለሚፈራ 6 እንትን እርከን ያለው ሴኩሪቲ እንትን ካደራጀ በኋላ ዩኒቲ ፓርክ የሚባለውን ከፈተ። የሁሉ ደግሞ የመጣው የኮሪደር ልማት የሚባለው ሐሳብ የዩኤኢ ሞዴል የሆነ የቱሪዝም ምናምን መሰረት ያደረገ እሱም መከተል ስለጀመረ ነው ኮሪደር ልማት። በኋላ መጣበታለሁ። ይሄ ኮሪደር የሚባለው ህዝብን የበላ በጣም አደገኛ ፖሊሲ መሆኑን ትረዳላችሁ አንድ በአንድ። ስለዚህ ቤተ መንግስቱን በማፍረስ የራሱን በመገንባት ለሴኩሪቲ ሲባል ግቢውን አጸዳው፣ ሙሉ ሙሉ አፍርሼ እንደገና ገነባው ብለው ከዛ ነው የሚጀምረው አዲስ አበባን የማፍረስና የማፈናቀል። መጀመሪያ ግቢ ውስጥ የነበረው ቤተመንግስት ውስጥ የነበረውን አፈናቀለ፣ ከዛ አፈረሰ፣ ከዛ ከቤተመንግስት ውጪ ማየት ጀመረ። የመጀመሪያ ዙር ቤተመንግስት ውስጥ ነው ያካሄደው። ሁለተኛ ዙር ላይ የማፈናቀል የማፍረስ አዲስ አበባን የማፍረስ ጉዳይ ወደ ቤተመንግስት ፊት ለፊት የነበረው ሪበከንቱ የሚባለው ሙሉ ከትምህርት ሚኒስቴር ጀምራችሁ እስከ ሸራተን ታች ድረስ የነበረው አሁን እነሱ ፍሬንድሺፕ ፓርክ የሚባለው እና እሱ ላይ ነው እንግዲህ የመጀመሪያውን ማፈናቀል ስራ የጀመረው አብይ። ሪበከንቱ 4 ኪሎ ሙሉ እስከ ሸራተን ሲያፈናቅሉ፣ በነገራችን ላይ ከዛ የተፈናቀሉ ሰዎች የት እንደተወሰዱ እንኳን አይታወቅም። የት እንደሄዱ እንኳን አይታወቅም። ከሪበከንቱ የተፈናቀሉ ሰዎች ምንም አይታወቅም። እንግዲህ አሁን ሪበከንቱ ላይ ያለው ያው ለሰርግና ለፎቶ የብልጽግና ድግስ የሚካሄደው ፍሬንድሺፕ ፓርክ የሚባለው እዛ ላይ ነው። የተቀረውን ደግሞ ለግል ባለሀብቶች ተሰጥቶ 60/40 የሚባልም የተሰራበት የኮንዶሚኒየም አፓርታማ 60/40 የሚባል አፓርታማ ተሰርቶ መሬቱ ሙሉ ሙሉ ለባለሀብት ማለት የአብይ ባለሀብቶች አሉ፣ ለነሱ ተሰጥተው የ60/40 የሚባለው ደግሞ 60ውን ይወስዳል ያ ባለሀብት፣ 40ውን ለአብይ ይሰጣል። 40ው አብይ ደግሞ ለፈለገው ለፋርሴቡላ ለሱ ደጋፊዎች ያድላል አብይ። ስለዚህ የሪበከንቱ ዛሬ ላይ አፓርታማ እና የአብይ ሽርሽር የሚካሄደው ድግሶች የሚካሄዱት እንትን ነው ቦታ። ስለ መጀመሪያ ዙር ላይ እንግዲህ ያጸዳው ፊት ለፊት ቤተመንግስት ፊት ለፊት ያለውን የሪበከንቱ 4 ኪሎ አካባቢ እስከ ሸራተን ያለውን አጸዳ። ከዛ የተፈናቀለው ማህበረሰብ አባል
የት እንደገቡ እንኳን አይታወቅም በነገራችን ላይ። ከዛ ቀጥሎ ደግሞ ሁለተኛ ዙር ላይ ጥይት ቤት የሚባለው ቤተመንግስት ጀርባ በአዋሬ በኩል እስከ ካሳንቺስ ያለውን እሱን አፈረሱት። የጥይት ቤት የሚባለው ልክ ከቤተ መንግስት ጀርባ ያለው ድሮ የቤተ መንግስቱን የሚጠብቁ የመከላከያ አባላት የሚኖሩበት ጭምር ከዛ እስከ ሴቶች አደባባይ ያለው ሙሉ በሙሉ አፈረሰ። አብይ ሙሉ በሙሉ እዛ አካባቢ ብዙ ሰው ነው የሚኖረው። ከዛ አፍርሰው እንግዲህ የካሳንቺሱን እዛ ከጥይት ቤት የተፈናቀሉት አብዛኛውን ወደ ገላን ኮንዶሚኒየም ነው የወሰዱት። ገላን ኮንዶሚኒየም የሚባለው ወደ ዱከም መውጫ ላይ የሚገኝ ኮንዶሚኒየም አለ። ውሃ የሌለው፣ መብራት ኦልሞስት የሌለው፣ መንገድ የለውም፣ ገበያ የለም። እዛ አካባቢ ነው የተከማቹት፣ የተወሰዱት፣ እዛ ነው የተወረወሩት። እና ጥይት ቤትን እና እዛ ጀርባ የነበረውን አዋሬ አካባቢ ሲያፈርሱ አብይ ምን ስል ነበር? እዚህ አካባቢ እኮ እንደው ጎሳ የሌለው ህዝብ እየኖረ ነው። ነገር ግን ደግሞ ደህና ኑሮ ይኖራል ይሄ ህዝብ እና ማንነቱ የማይታወቅ ነው። ቤተመንግስት ጀርባ የሚኖረው ማን እንደሆነ እንኳን አናቅም፣ ለሴኩሪቲያችን አደጋ ነው ብሎ ነው። ይሄንን ባይዘው ፓርላማ ላይ ተናግሯል። አዋሬ የሚኖር ህዝብ ለአብይ ሴኩሪቲ አደጋ በመሆን ደግሞ ጎሳ የሌለው ህዝብ ነው፣ መንደር የሌለው ህዝብ ነው፣ ዘና ያለ ደህና ኑሮ የሚኖር ህዝብ ለህይወታችን አስጊ ነው ብለው በፓርላማ ላይ በአደባባይ ተናግሮ አፈናቀላቸው። ካፈናቀለ በኋላ እንግዲህ ያንን ለአብዛኛውን ለኦቪድ የሚባለው ኢንቨስትመንት ነው የሰጠ። ኦቪድ የሚባለው እና ኦቪድ ያንን ወሰደ። እሱም አብይ የሚፈልገው ኮሪደሩን ለወክ፣ ለባይስክል፣ ለፎቶ፣ ለምናምን ይፈልጋል። ከዛ ውጭ ደግሞ ህንፃዎች፣ አፓርታማዎች እንዲገነቡ አደረገ። ከአፓርታማው ደግሞ 60/40 ይባላል። ይሄ 60/40 60ውን ባለሀብት ዝም ይወስዳል ሰርቶ መሬቱን ያ ባለሀብት ይወስድና 60/40 የሚባል አፓርታማ ይሰራበታል። ከ60/40 የሚባል 60ውን ራሱ ወስዶ 40ውን ለአብይ ይሰጣል። አብይ ደግሞ ለሚፈልገው ሰው፣ ለባለስልጣናት፣ ለሱ ደጋፊዎች፣ ለፋርሴ ቡላዎች፣ የተለያዩ የ120 አባላት ምናምን ለነሱ ይሰጣል አብይ እና 40ውን እንደዛ ያከፋፍላል አብይ። ከጥይት ቤት ጀምሮ ሴቶች አደባባይ፣ አዋሬ ወደ ታች እስከ ካሳንቺስ ጭምር ቀስ እያለ እስከ 22 እስከ መገናኛ ድረስ ሙሉ ጠራርጎ አነሳ አብይ። እና እንግዲህ በትልቅ ህዝብ እኮ ነው የሚፈናቀለው። ከዛ ለራሱ ባለሀብቶች፣ ለብልጽግና ባለሀብቶች ይሰጣል ያ መሬት። ከዛ ውጭ ግን የመዝናኛ እንትን ነው የሚሆነው ለኢሜጅ ብቻ። ከዛ ህዝብ እዛ አካባቢ አይኖርም። ለአብይ ጠንቅ፣ ለአብይ አደጋ ስለሆነው ህዝብ እና እንደው ደሃ እዛ አካባቢ መኖር አይችልም። ሙሉ በሙሉ ለራሱ ሰዎች ይሰጣል። ያ ሶስተኛ ዙር ላይ ነው እንግዲህ። መጀመሪያ ቤተ መንግስት ነው። ከዛ በኋላ ሪበከንቱና 4 ኪሎ ነው። ከዛ በኋላ ደግሞ ቤተ መንግስት ጀርባ ነው ሰው የሚፈናቀለው፣ አዲስ አበባ የምትፈርሰው። ያ ከጥይት ቤት ጀምሮ እስከ ካሳንቺስ ምናምን ነው እንግዲህ። ከዛ በኋላ ነው እንግዲህ ፒያሳ የመጣ። በመሃል ደግሞ ለጋር ነበር። ለጋር ኦልሬዲ ቆይቷል። እሱ የአረቦች ባለሀብቶች መንደር ምስረታ የጀመሩት እና ፒያሳ ላይ ፎከስ እናደርግ።
ፒያሳ እንግዲህ በአራተኛ ዙር ላይ ነው እንዲፈርስ የተደረገው። ፒያሳ እንግዲህ አራዳ አካባቢ በጣም የሚታወቅ የአዲስ አበባ እምብርት ነው። ፒያሳ መገናኛ ሁሉም እንግዲህ እዛ ነው ሴንተሩ። የአዲስ አበባ ሴንተር ሙሉ በሙሉ አፈረሰ አብይ። ሙሉ በሙሉ አፈረሰ። እዛ የሚኖር ህዝብ ሙሉ በሙሉ እንዲፈናቀል ተደረገ። ብዙ ሰው ነው እንግዲህ ከዛ የተፈናቀለው። መዓት ህዝብ ነው የተፈናቀለው። እንግዲህ የፒያሳ ስንል የአራዳ ህንፃ ዙሪያ ብቻ አይደለም። ከ4 ኪሎ ጀምራችሁ ወደ አፍንጮ በር ወደ ላይ ሄዳችሁ እስከ ቀጨኔ የሚወስድ ሙሉ ጉለሌ ውስጥ አፈረሰ። ከዛ ወደ ታች ደግሞ ከፒያሳ ጀምሮ እስከ ለገሃር ሙሉ በሙሉ አፈረሰው እና ሰፊ ነው የፒያሳ የፈረሰው ቤትና ቅርሶች መዓት ነው እንግዲህ እዛ አካባቢ ያፈረሰው። እንግዲህ የአራዳ ክፍለ ከተማ እምብርቷ ኦልሞስት አራዳ ክፍለ ከተማ ማንም ሰው አልቀረም። አራዳ የአዲስ አበባ ሴንተር የሆነችው ዋናዋ እንግዲህ አራዳ ነች። አራዳ ክፍለ ከተማ ነች። የአዲስ አበባ ያደገችው ባይዞ የአዲስ አበባ አራዳን ዙሪያ ነው እና ሙሉ በሙሉ አፈረሰ። አራዳ ክፍለ ከተማን ሙሉ በሙሉ አፈናቀለ። ቦታው ፈርሷል። ስለዚህ የአዲስ አበባ እምብርት ፈርሳለች። the heart of አዲስ አበባ የሚባለው ሙሉ በሙሉ አፈረሰ። ከዛ የተነሱ የተፈናቀሉ ሰዎች ደግሞ ዜጎች ወደ ኮዬ ፈጬ ነው የተባረሩት። አንዳንዱ ደግሞ ግማሹ ደግሞ ወደ ቦሌ አራብሳም ተባረዋል። በነገራችን ላይ አሁን ተፈናቀሉ ስንል ተፈናቅሎ እዛ ነው የሄዱት ስላችሁ 10% ከመቶ 10% እንኳን ምትክ ቤት አግኝቶ አልተንቀሳቀሱም፣ አልሄዱም። መፈናቀል ሲባል ሙሉ በሙሉ 90%ቱ የት እንደገቡ አይታወቅም። የትም ከአዋሬም ይሁን ከፒያሳም ይሁን ከሳንቺስ እስከ 22 ከ4 ኪሎ ሪበከንቱ ከሁሉም ቦታ አብይ የሚያፈናቅላቸው ከፒያሳ ጭምር ከለጋር ጭምር እዛ አካባቢ የሚኖሩት እንግዲህ ከሚፈናቀሉት ውስጥ 10% አይሆኑም ባለቤት ተብሎም የተመዘገቡት በአብይ። ስለዚህ ለ10%ም አይሞላም። ለሁሉም ደግሞ 10% ነው። አሁን ባለን መረጃ ከተፈናቀሉት ውስጥ አብይ ምንድነው የአብይ መዋቅር ምንድነው የሚለው 10% ብቻ ነው ምትክ የሚያገኙት። አንድ ኮንዶሚኒየም ምናምን ነገር የሆነ ስቱዲዮ ባለ 2 መኝታ ምናምን ነገር የሚያገኙት ከመቶ 10 ብቻ። ስለዚህ በመቶ ምናምን ሺህ የሚቆጠር አባወራዎች ውስጥ ስንትም እንደሚያገኝ አስቡት። የተፈናቀለው ከሚሊዮን በላይ ነው የሚሆነው። ከዛ ውስጥ 10% አይሆንም ቤት ያገኘው። ሌላውስ የት ገባ? እግዚአብሔር ይወቀው። ግማሹ ወደ ደቡብ ክልል፣ ግማሹ ወደ ኦሮሚያ፣ ግማሹ ወደ አማራ ክልል፣ ግማሹ ውጭ ሀገር፣ ግማሹ በባህር ተበላ። እንደዚህ ነው ያው ሰው። አብይ እንደው አካባቢውን የምታሰምር ከሆነ ልማት ከሆነ ማህበረሰቡን አታባረርም። ማህበረሰቡን እንደው ገንብተ እዛው ትመልሳለህ። አይ እንትን ነው ከተባለ ማለት ነው ከቦታውን ማሳደስ ፈልጋለሁ እንዲያምር ፈልጌ ነው ካልከው ትሰራና አፓርታማውን
መልሰ ደግሞ እዛው እንዲኖሩ ታረጋለህ፣ አካባቢውን አሳምረ። ያ ማለት ልማቱ ህዝብን ይዞ ወደ ላይ ያድጋል ማለት ነው። ግን ደግሞ አብይ እንደዛ አይደለም። ዋናው መሰረቱ ማህበረሰቡን፣ ህዝቡን፣ ዜጎቹን ስለሚፈራ ነው አብይ የሚያባርረው። እሱ በኮሪደር ስም ያፈናቅላል። ዋናው የሚያፈናቅልበት ምክንያት ስለሚፈራ ነው፣ ለሴኪዩሪቲው ሲባል ነው። ራሱ የተናገረው ነው። ባይዘው ይሄንን ከጥይት ቤት አካባቢ ከአዋሬ ከቤተ መንግስት በስተጀርባ የነበሩ ማህበረሰብ አባላት ሲፈናቀሉ እዚህ አካባቢ የሚኖሩት እኮ ማንነታቸው የማይታወቅ ነው፣ አደጋ ነው ለኔ ስልጣን ብሎ ነው። እንደውም ዜጋ እንዴት አደጋ ይሆንበታል አብይ ላይ። እና እንደዛ ነው እንግዲህ የደሃ ቤት አፍርሶ ያፈናቀለው ሙሉ በሙሉ። ስለዚህ ከፒያሳ አሁን እንግዲህ የተፈናቀሉ ዜጎች በአብዛኛው ቦሌ፣ አራብሳ እና ኮዬ ፈጬ ነው የተባረረው። ከዛ ውስጥም ተከራይቶ እየኖረ ያለው አለ። በኋላ እመጣበታለሁ አንድ በአንድ። እንግዲህ ፒያሳ ውስጥ ወርቅ ቤቶች ናቸው የፈረሱት። የተለያዩ ቅርሶች አሉ የተደመሰሱት እና ፒያሳ እኔ ራሴ ኑሬ ያለው አራዳ ህንፃ አጠገብ አንድ አፓርታማ ነበር። እዛ እኔ ራሴ ኑሬ ተወሰኑ 1-2 ዓመት እዛ ኑሬ ያለው እና አካባቢውን በደንብ አውቀዋለሁ። ያ እኔ የምኖርበት ህንፃ የሴንትራል ስታቲስቲካል ኤጀንሲ አዲስ ህንፃ የገነባው አጠገብ የነበረው አንድ በአፄ ኃይለሥላሴ ጊዜ የተገነባ አፓርታማ ነበር። እዛ ላይ ነበር የኖርኩት። አካባቢውን አውቀዋለሁ። በጣም ቅርስ ነው እና እንደው ማፍረስ አልነበረበትም። አብዛኛው እዛ አካባቢ የነበረው እንደው መሬት ከሆነ አለ ለአብይ ከፈለገ ማለት ነው፣ በህጋዊ መንገድ መሬት አለ። ግን ደግሞ አብይ ለምን እንትኑን እንዳቀደ ግቦቹን በኋላ አወራለሁ። ግን አካባቢውን አፍርሷል። ከዛ የተፈናቀሉ ለምሳሌ ወደ ፒያሳ ውስጥ ዘመድም አለኝ እኔ የተፈናቀለ ዘመድ አለኝ እዛ የቆዩ ማለት ነው። በኋላ እሱንም በኋላ ትንሽ አወራለሁ። የተፈናቀሉ ህዝብ እነማን ናቸው የሚለውን የአብይ ናሬቲቭም አለ። ትክክለኛው ናሬቲቭ ደግሞ ትክክለኛው መያዝ ያለብን ናሬቲቭ አለ እና እዛ ፒያሳውን እንትን አድርጎ መንገድ ሰርቶበታል። ይሄ ዲም ላይት ምናምን ፏፏቴ መንገድ ላይ አለ። ግን አብዛኛው ትልቁ መሬት ፒያሳ አካባቢ ቁጭ ብሎ የዩኤኢዎችን እየጠበቀ ነው። በቅርብ ጊዜ የዩኤኢ የመሐመድ ቤን ዚያድ ወንድም አዲስ አበባ ድረስ መጥተው ራሱ የፒያሳ መሬት አይቶ ተመልሷል። አዳነች አቤቤ ነች በመኪናዋ ይዛ ሰውየውን ስታሳይ የነበረችው እና መሬቱ ለዩኤኢ ነው የተዘጋጀው። መንገድ ምናምን ተሰርቶበታል። ብልጭልጮች እዛ አካባቢ ያሉ ፏፏቴዎች። ነገር ግን ዜጎች ከዛ ተፈናቅለዋል። ማን ነው የሚወስደው? የታወቀ ነገር ነው። ለውጭ ሀገር ዜጎች እየተዘጋጀ ነው እና ፒያሳ እንግዲህ በጣም የአዲስ አበባ ወሳኝ እምብርት ነች። እሱን አታክ አደረገ ማለት ነው አብይ። ስለዚህ አሁን አጠቃላይ ሁሉንም አላወራም። እንትኑ እያፈረሱ ነው ሙሉ በሙሉ
አሁን ከአዲስ አበባ ከቤተ መንግስት የጀመረው የማፍረስና የማፈናቀል አክሮስ አዲስ አበባ እየሄደ ነው። ከዛም አልፎ ኦሮሚያ ውስጥ ማአት ከተሞች ጅማ ጭምር፣ አዲስ አበባ ዙሪያ፣ አዳማ፣ ሻሸመኔ፣ አሰላ ምናምን እንደዚህ ሰውን እያፈናቀለ ነው፣ ከተማውን እያፈረሰ ነው። ይሄ ጫካ ፕሮጀክትም አዲስ አበባ ውስጥ በተለይ ከእንጦጦ ጀምሮ እስከ የካ ተራራ ትልቅ ቤተመንግስት በስንት ቢሊየን በትሪሊየን ቤተመንግስት እየሰራ ነው። እዛ ገበሬዎችን እያፈናቀለ ለምሳሌ ከእንጦጦ ጀምሮ እስከ ፈረንሳይ ለጋሲዮን ያለው እዛ አካባቢ አካኮ መናቢቹ የሚባል የገጠር ቀበሌ ገበሬ ማህበር ነው። እዛ ሙሉ ነው ያፈናቀለው። ከየካ ተራራ ያሉ ገበሬዎችን አርሶ አደሮችን አፈናቅለዋል። ያለ ምንም ካሳ ነው ደግሞ ያፈናቀለው። ምንድነው ያለው? እንደ ፓርላማ ላይ ደርስ እንትን ሲሰጥ ሲናገር እኔ ከደላላዎቹ የተረፈውን ነው ወስጄ ቤተመንግስት እየሰራው ያለሁት አለ። የጫካ ፕሮጀክት የትልቁ ቤተመንግስት ማለት ነው። ከደላላ የተረፈውን ወስጄ ነው በነፃ። የትኛው መሬት ነው ኢትዮጵያ ውስጥ ከደላላ የተረፈው? ለአብይ እንግዲህ የኢትዮጵያ መሬት ሙሉ ባለቤት አልባ ነው እና አብይ የጫካ ፕሮጀክትን ከደላላ ነው እንደውም አስጥዬ ነው ምናምን ብሎ ያወራል። ክፉ እና የእንትኑ በጣም ይሰፋል። የአዲስ አበባን ከስር መሰረቱ እንትን እያደረገ ነው። በጣም እያፈረሰ ነው። ምንም አይቀርም። ሁሉም ቦታ እያፈረሰ ነው። እስከ መገናኛ እስከ 22 ቦሌ እያለ ይቀጥላል እና ሁሉንም እያፈረሰ ነው። የደሃ ቤት እየፈረሰ ነው። ደሃው ደግሞ ከአዲስ አበባ ውጪ ነው የሚባረረው እና ከሴንተሩ ሰው ተፈናቅሎ ዳር ላይ እንዲሆን መሀሉን ወሰደ ማለት ነው። አብይ መሀሉን ወስዶ ዳር ላይ ያወጣ ማለት ነው። መሀል ላይ የነበሩ የማህበረሰብ አባላትን የአዲስ አበባ ህዝብን የአዲስ አበባ ህዝብ ስላችሁ እንግዲህ ሁሉም ብሔር ብሔረሰቦች ይኖሩበታል። በብሔር ከሆነ ብዙ ነው። ምናልባት አማርኛ ሊያወሩ ይችላሉ አብዛኛው። ነገር ግን በብሔራቸው እንትን ከሄድከው ሁሉም ይኖሩበታል። አማራም፣ ኦሮሞም፣ ትግራዋይም ከደቡብ ውስጥም ሁሉም የሚኖሩበት ነች እና በብሔር ስብጥር ካያቸው ምናልባት በጊዜ ሂደት ሁሉም አማርኛ መናገር ስለቀጠሉ ላይታወቁ ይችላሉ። who they are ምናምን ያንንም ላይፈልጉ ይችላሉ። ግን ሙሉ አንድ ላይ ነው የተባረሩት የተፈናቀሉት እና መሬቱን ወስዷል። ማህበረሰቡን ህዝቡን አፈናቅሏል እና አሁን መሬቱን ለራሱ ለሰዎች ለውጭ ሀገር በተለይ ደግሞ ለዩኤኢ ለአረቦች አስቀምጧል እና ወስደዋል አብዛኛውን እንትን ብሎ እና ለምንድን ነው ይሄ ነገር በትክክል ህዝቡ ለምንድን ነው የሚፈናቀለው? እንደው ይሄ የኮሪደር ልማት ተብሎ የመጣው አዲስ አበባን በተመለከተ እናውራ። ዋናው ሪዝም ምንድን ነው? አብይ ይሄንን ማፈናቀል ከቤተ መንግስት የጀመረው ለምንድን ነው ምለው? አንደኛ ራሱ አብይ የተናገረው ፓርላማ ላይ ህዝብን ፈርቷል። ቤተ መንግስት ዙሪያ የነበሩ የማህበረሰብ ክፍሎች ተፈርቷል። ለአብይ ሴኪዩሪቲ ሲባል እንዲፈናቀሉ እንዲጠፉ ተደርጓል። ብኖሩም ወይ አብይ ይገላል፣ የሆነ ነገር አድርጎ ያጠፋል። ግን ደግሞ በዚህ በልማት ስም
የማጥፋት እንትን መረጠ። አንደኛ ስለዚህ ከቤተ መንግስት ግንባታው ጀምራችሁ ካያችሁ እሱ ራሱም አብይም የተናገረውን ከወሰዳችሁ ዋናው ሪዝን ዋናው ምክንያት የሴኩሪቲ ጉዳይ ነው። የአብይ